ሰሞኑ ትወገዳለህ እያሉ ይሄው 10 ዓመት አስቆጥሬያለሁ። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ሰላም ጤና ይስጥልን። የተከበራችሁ የሆሳና ሊንክ ዩቲዩብ ቻናል ቤተሰቦቻችን ሀገር ውስጥም ከሀገር ውጭም ያላችሁ ባላችሁበት ሁሉ የፈጣሪ ሰላም እንዲበዛ ምኞታችን ነው። እነሆ የተለያዩ መረጃዎችን አጠናክረን ወደ እናንተ ጆሮ ልናስደምጥ መጥተናል። የአብሮነት ቆይታችሁን እስከ ፍጻሜው ከኛ ጋር እንድታደርጉ የአክብሮት ግብዣይ ነው። አወዛጋቢው ቲክታከር ዮኒ ማኛ በትላንትናው ምሽት በራሱ ቲክታክ ፕላትፎርም ላይ በላይቭ ገብቶ ያስተላለፈው መልእክት ብዙዎችን አሳዝኗል። ቀቅላችሁ ብሉት ወንጌል ምን አባቱ ያደርግልኛል? በሶሻል ሚዲያ ብዙዎች ሐሳቡን እየተቀባበሉ ይገኛሉ። ዮኒ ማኛ ምን ነበር ያለው? ወንጌል በአናቱ ይተከል። ስለምን ወንጌል ነው የምታወራው? ወንጌልን ቀቀለ ብላ በማለት አጸያፊ ቃላቶችን እየተጠቀመ የዳነበትን ወንጌል በአደባባይ ሲክድና ሲያፌዝ ተመልክተናል። አብራችሁን ቆዩ። የዚህ መረጃ ጥንክር በስፋት ይዘናል። የፕሮፌሰር ላጲሶ ጌታሁን ዲሌቦ ስርዓተ ቀብር ተፈጸመ። የታሪክ ተመራማሪው ፕሮፌሰር ላጲሶ ጌታሁን ዲሌቦ ስርዓተ ቀብር ተፈጸመ። ስርዓተ ቀብሩ ከፍተኛ የመንግስት የሥራ ኃላፊዎች የፕሮፌሰሩ የሥራ ባልደረቦችና ወዳጅ ዘመዶች በተገኙበት በጴጥሮስ ጳውሎስ መካነ መቃብር ተከናውኗል። ፕሮፌሰር ላጲሶ ጌታሁን ዲሌቦ ባደረባቸው ህመም ሕክምናቸውን ሲከታተሉ ቆይቶ ጥቅምት 30 ቀን 2018 ዓ.ም ከዚህ ዓለም ድካም በሞት መለየታቸው ይታወቃል። የታሪክ ተመራማሪው ፕሮፌሰር ላጲሶ ጌታሁን ዲሌቦ በኢትዮጵያና በአፍሪካ የታሪክ ጥናትና ምርምር በማካሄድ የተለያዩ የታሪክ መጻሕፍትን ለአንባቢያን በማበርከት ሀገራቸውን አገልግለዋል። ፕሮፌሰር ላጲሶ ዲሌቦ በኢትዮጵያ የታሪክ አቀራረብ ስልት ውስጥ አዲስና ዘመን አይሽሬ ምሁራዊ አሻራ አስቀምጠው አልፈዋል። በተለይ የሀገራችን ችግር የሆነውን የነጠላ ትርክትን በመሞገትና የጋራ ታሪክን በማቅረብ ረገድ ያበረከቱት አስተዋጽኦ ፕሮፌሰሩ ከታሪክ ምሁርነት ባሻገር ሀገራቸውን ኢትዮጵያንና ሕዝቦቿን በሚገባ የተረዱ መሆናቸውን የሚያሳይ ነው። ፕሮፌሰር ላጲሶ ዲሌቦ የታሪክ አጠናንና አጻጻፍ እይታቸውና አቀራረባቸው በሀገራችን የታሪክ አጻጻፍ ስልት እና የአጠናን ዘዴ አዲስ ምዕራፍ የከፈተ እንደሆነ በዘርፉ የተሰማሩ ሁሉ የሚስማሙበት ነው። ያልታዩና ያልተዳሰሱ የታሪክ እውነታዎችን በማጉላት እንዲሁም ከነገሥታት ውሎ ይልቅ የሕዝብን ታሪክ በማሳየት ላይ ትኩረት በማድረግ ብዙ ሰርተዋል። ፕሮፌሰር ላጲሶ ስለ ታሪክ ብያኔ ሲጠየቁ ሰው ማለት ምን ማለት ነው የሚለውን አስቀድመን መበየን አለብን ብለው ይነሳሉ። በዚህ መሰረት ለፕሮፌሰር ላጲሶ ሰው ማለት ራሱንና አካባቢውን ለመቀየር ሲል በሥራ ሂደት የሚያልፍ ፍጡር ነው። በመሆኑም ሁሉም ሰው ሰርቶ ያልፋል፣ ስራው ደግሞ ታሪክ ይሆናል ይላሉ። ታሪክ ማለት የሰው ልጅ ስራ ነውና ብለው ይሞክታሉ። በመሆኑም ሁሉም ሰው ታሪክ አለው፣ የሀገር ታሪክ ሊባል የሚገባው የሁሉም ታሪክ አንድ ላይ ሆኖ ነው የሚል የጸና አቋም ነበራቸው።
ቢጻፍም ባይጻፍም ሁሉም ህዝብ ሁሉም ሰው ታሪክ አለው የሚለው የፕሮፌሰር ላጲሶ ትልቁ መገለጫቸውና መለያቸው ነበር። የሀገራችን ታሪክ በነገስታቱ ላይ የተመሰረተና ፖለቲካዊ ታሪኮች ላይ ያተኮረ በመሆኑ የህዝብ ታሪክ እንዳይጻፍ እንቅፋት ሆኗል ብለውም ያምናል። በሀገራችን የታሪክ አጻጻፍ ስልት ውስጥ ጎልቶ የሚታየው መዛነፍ የሚታወቁ ናቸው። መርጦ የመጻፍ ልማድ ጎልቶ ስላለ አንዳንዱን ታሪክ ሆን ብሎ መተው የተለመደ ስለሆነ አንዳንዱን ደግሞ ማጠልሸት፣ የተወሰኑ ታሪኮችን ደግሞ ማጋነን በኢትዮጵያ ታሪክ ውስጥ ጎልቶ የሚታዩ ስብራቶች ናቸው። ይህንን የተሳሳተ የታሪክ አቀራረብ ለመቀየር ፕሮፌሰር ላጲሶ ታግለዋል። ጥልቅ በመሆነ ምሁራዊ ምርምር ሞግተዋል። ታሪካቸው በአግባቡ ያልተሰነደላቸውን ህዝቦች በመሰነድ የጠለሹ ታሪኮችንም በማስተካከል የኢትዮጵያ ታሪክ ከነጠላ ታሪክ ትርክት ወጥቶ የጋራ ታሪክ የጋራ ትርክት እንዲኖረን አሻራቸውን አሳርፈዋል። መረጃዎችን የሚተነትኑበት መንገድ የህዝቡን አንድነትና የጋራ እሴቶች አግልቶ በሚያሳይ መልኩ ነበር። ፖለቲካዊ ታሪኮች ላይ ትኩረት ከሚያደርገው ከእሳቸው ዘመን የታሪክ አጻጻፍ በተለየ መንገድ የህዝቦች ማህበራዊ ትስስርና ውህደት ላይ ትኩረት በማድረግ ብዙ ያልታዩ ታሪክ ሁኔታዎችን ያንጸባረቁ ምሁር ናቸው። ታሪክ ለጭቅጭቅ ሳይሆን ለሀገር ግንባታ ሊውል ይገባል የሚልም እምነት ነበራቸው። የኢትዮጵያን ታሪክ ለሀገር ግንባታ በሚጠቅም መልኩ በጥልቀት ማጥናትና መፈተሽ አለብን ብለውም ደጋግመው ይደመጡ ነበር። ፕሮፌሰር ላጲሶ ከሚታወቁበት አንዱ አስተምህሮታቸው የፓን ኢትዮጵያ አስተምህሮ አንዱ ነው። ፕሮፌሰር ላጲሶ ፓን ኢትዮጵያ የሚል አስተምህሮ አላቸው። በፓን ኢትዮጵያ አስተምህሮ ውስጥ የህዝብ ታሪክ የሚወራረስ ነው የሚል ሀሳብ በስፋት ያቀርቡ ነበር። ሰሜኑና ደቡብ ያላቸውን የጋራ እሴት አጉልቶ እንዲታይ በብርቱ ይደግሙ ነበር። በየእርስ በርስ ጦርነቶች፣ በንግድ እንቅስቃሴ እንዲሁም በተለያዩ ማህበራዊ መስተጋብሮች አንደኛው ህዝብ ከሌላኛው ጋር ተዋህዶ እንደሚኖር ማስረጃዎችን በማቅረብ አሳይተዋል። በዚህም የአንድን ብሔር ኢትዮጵያ ውስጥ የአንድን ብሔር ታሪክ ለብቻው መጽሐፍ አስቸጋሪ ነው በሚል መከራከሪያቸው ይታወቃል። ታሪክ ተመራማሪ ወገናዊ መሆን የለበትም የሚለው የቀደመ መርሃቸው ለሀገራችን የታሪክ ጸሐፊዎችና የፖለቲካ ሰዎች ዛሬም አማራጭ የሌለው ሳይንሳዊ እውነታ መሆኑ ጎልቶ የወጣ እውነታ ሆኗል። ፕሮፌሰር ላጲሶ ታላቅ ምሁር ናቸው ስንል ለእነዚህ አይነት የተለዩ የታሪክ እይታዎች ነበሯቸው ማለታችን ነው። በድጋሚ መጽናናትን ለቤተሰባቸው እንመኛለን። ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብሬ አልደራደርም እኔ።
ወንጌልን ቀቅለ ብለው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ እየመጣ ማንም የሚያቀረሽበን ስራ የለም። አረረረ ትረገጣለህ። በርጌ ነው ምረጥ። ትህትና ማለት ለእናንተ ምን ማለት ነው? አንዳንድ ሰው ትህትና ማለት ራሱን መጣል ወይም መተው እንደሆነ ያስባል። ይህ ትክክል አይደለም። ትህትናም ሊሆን አይችልም። በመጀመሪያ ደረጃ ትህትና ማለት ከማንም እንደማትበልጥ ከማንም ደግሞ እንደማታንስ መረዳት ነው። ሁለተኛው ትህትና ማለት እንደዚህ በአካል ዝቅ ብሎ መሄድ ማለት አይደለም። ይሄ ትህትና አይደለም። ይሄ በሽታ ወይም ጉብጥና ነው። ትህትና በመንፈስ ነው ዝቅ የምትለው፣ እሱንም ለእግዚአብሔር ነው። ለእግዚአብሔር ትሁት ያልሆነ ሰው በሰው ፊት ትሁት ቢሆን እንኳን ውሸት ነው፣ የውሸት ትህትና ነው የሚሆነው። አንዳንድ ጊዜ አንዳንድ ሰዎች እኔ አልፈራም ብለን ስንናገር እማ ትዕቢት ነው ይላሉ። አልፈራም ማለት እኮ ትዕቢት ሊሆን አይችልም። ትዕቢት ማይሆንበት ምክንያት አትፍሩ ስለተባልን ነው አንፈራም የምንለው። በመጽሐፍ ቅዱስ ውስጥ በእያንዳንዱ ቀን አትፍራ 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 የሚል ቃል አለ። ስለዚህ ያነበብነው ነው አትፍራ የሚለውን ቃል ስለተቀበልን ነው አንፈራም የምንለው። እኔ ሰይጣንንም አልፈራም ሰውንም አልፈራም ብለህ ስትናገር የትዕቢት ቃላት ተናገር የሚሉ ሰዎች ያጋጥመዋል። ይሄ ትዕቢት አይደለም። አትፍራ የተባለ ሰው አልፈራም ብሎ መናገር መጽሐፍ ቅዱሳዊ ነው። ትህትና ደግሞ ሁሉ ነገር የሆነው ከእግዚአብሔር ነው ብሎ ያምናል። ማመን ነው። ከጌታ እንደሆነ ማመን ትህትና ነው። ከሰዎች እንደማትበልጥ ከሰዎች እንደማታንስ መረዳት ነው። ራስን መጣል፣ ራስን መተው፣ የሰውን ሐሳብ ሁሉ ዝም ብሎ መቀበል፣ አሜን ብሎ በላዩ ላይ መጫን ትህትና ሊሆን አይችልም። መጽሐፍ ቅዱስ ስለ ትህትና ምን ይላል? ራሱን የሚያዋርድ የሚል ቃል አለ አይደል? መጽሐፍ ቅዱስ ውስጥ ይሄ ማለት በሰዎች ፊት አይደለም፣ በእግዚአብሔር ፊት በመንፈሱ ራሱን ዝቅ የሚያደርግ ሰው እግዚአብሔር ያከብረዋል፣ ከፍ ይላል የሚል መልእክት አለው። ስለ ትህትና ከመጽሐፍ ቅዱስ በተደጋጋሚ ብታምኑና ብታነቡና ብትረዱ ወደ እውነተኛ ትህትና ትመጣላችሁ። ዋናው መልእክት ትህትና ማለት ራስን መተው፣ ራስን መጣል፣ የሰዎችን ሐሳብ ዝም ብለህ መቀበል ማለት አይደለም። እውነተኛ ትህትና በእግዚአብሔር ፊት ዝቅ ይላል፣ ራሱን ከሰዎች ጋር እኩል ያደርጋል፣ የበታችም የበላይም አይሆንም። እግዚአብሔር በእውነተኛ ትህትና ይደሰታል እንጂ በውሸት ትህትና አይደሰትም። እግዚአብሔር ይባርካል።